ይህ ሰውዬ ከመጣ ጀምሮ ሙስሊምና ክርስቲያን ከለት ዕለት እየተራራቁ መጥተዋል። ማታ ደግሞ ላይቭ ላይ ከ700 ሰው በላይ በሚከታተልበት ሰዓት ውዱን ነብያችንን ሰለላሁ ዐለይሂ ወሰለምን እኛ ባለንበት ሙስሊሞች ባሉበት ክብር በመንሳት ይህንን ፎቶግራፍ ልብ በሉ፣ ይህንን ፎቶግራፍ ለጥፎ ወላሂ ለህግ መቅረብ አለበት። ያለበለዚያ የከፋ ችግር ውስጥ ነው የሚገባው። መልካም። ይሄ ኡስታዝ እኔ ላይ ቪዲዮ ሰርቶ እንድገደል ማለት ነው። ከ15000 በላይ ሼር ተደርጓል። ከ1500 በላይ ኮመንት አለው። ቱ ሚኒመም ወደ 1000 የሚሆነው ኮመንት እኔ ገላለሁ የሚል ነው። እስልምና ገዳይ ነው አራጅ ነው ስንል እንዲሁ ከሜዳ ተነስተን አይደለም። ኮመንቱን ገብታችሁ ማየት ትችላላችሁ። ለምንድነው እንደዚህ እንዲል ያደረገው? በ54 ዓመቱ ነብያችን የ6 ዓመትን ልጅ አግብቷል ብሏል። በ9 ዓመቷ ደግሞ ተገናኝቷታል ብሏል የሚል ነው። ይሄው መረጃ ሳሂህ አልቡኻሪ ላይ የሚገኝ ነው። ሱነን አቢ ዳውድ ላይ የሚገኝ ነው። ኦተንቲክ የሆኑ ሐዲሳቶች ላይ የሚገኝ ነው። ምኑ ነብይ በ56 ዓመቱ የ9 ዓመትን ህፃን ልጅ እንዳገባ ማለት ነው። ሌላኛው ያነሳው ምንድነው? እሱ ኢሜጅ ያሳይቷል ነው። ኢሜጅ እኔ አላሳየውም፣ የኔ አይደለም። ቢያንስ እሱን እንኳን ማጣራት አልቻልክም። ብናሳየም እንኳን ሙሐመድ ነው እስካላልን ድረስ የሆነ ኢሜጅ ካየህ የግድ ሙሐመድ ነው ማለት አይደለም። ነገር ግን ኢሜጅ በማሳየት ወይንም እንደዚህ አይነት ነገሮችን ኡስታዞች ክርስቶስ ላይ እንዴት እንደሚዘልፉ እናሳየስ። ወንዶችን መላ አካላቸው እንደሚስም ነው ገድለ ዘርዓ ቡሩክ መጽሐፉ ተመልከቱ። እንደዚህ ይላል። ይህንን ሲያደንቁ ጌታችን ከመንበሩ ከዙፋኑ ተነስቶ አፉን እግሩን መላ አካላቱን ሳመ። ኢየሱስ ምን አደረገ? ዘርዓ ቡሩክን ከእግሩ ጀምሮ እስከ አናቱ ድረስ ሙሉ አካሉን ሳመ ወይም ላሰው ማለት ነውና ይሄ በጣም ይሰቀጣል። ግን የሚያደርገው ማን ነው? ይሄንን የክርስቲያኖች አምላክ። መልካም እንደሰማችሁት ነው። ክርስቶስ ላይ እንዴት እንደሚሳለቅ አያችሁታል። እንቀጥል አንድን ጨምር። ነገር ግን ሌላ ጉድ አመጣችሁ። ኦኬ ሌላ ጉድ አመጣችሁ። ቅድም የነገርኳችሁን አሁን ላሳያችሁ ነው። ያንተ አምላክ ኢየሱስ ለ1 ሰዓት ያክል ከንፈር ስሟል። የትልቅ ሰውን ከንፈር ኦኬ አንተ ነህ። ኦኬ አንተ ነህ። በቃ አየው ይሄን አምላክ ይታያል። አየህ ይሄን ሽማግሌ አየኸው? ይሄን ሽማግሌ ከዚህ እንግዲህ ልብ በሉ። አምላካችንን በምን አይነት ኢሜጅ ቀርጸው ምን እንደሚሉ አይታችኋል፣ ሰምታችኋል። ከዚህ በላይ የሰው ሃይማኖትም አንቋሸሽ አለ? እኛ የተጻፈውን ሐዲሱን የተናገር ነው። የእናንተ ኡስታዞች ግን ምን ያህል እንደሚቀርፉ ከዚህ በላይ ስድብ አለ? አየህ ገዳይ ናችሁ ስንል ከሜዳ ተነስተን አይደለም። ሃይማኖታችሁን የተጻፈው የምታምኑትን ስንናገር እንኳን ስለማታውቁት እናርዳለን ትላለን። ይኸውልህ ኡስታዝ ትልቁ እንዲሳደባል። ልጆች ወልዶባቸዋል። ኦሆሊባ ሸርሙጦች ናቸው፣ እግዚአብሔር አግብቷቸዋል። ልጆች ወልዶባቸዋል። ኦሆሊባ ሸርሙጦች ናቸው፣ እግዚአብሔር አግብቷቸዋል። ልጆች ወልዶባቸዋል። ልጆች ወልዶባቸዋል። ኦሆሊባ ሸርሙጦች ናቸው፣ እግዚአብሔር አግብቷቸዋል። ልጆች ወልዶባቸዋል። ኦሆሊባ ሸርሙጦች ናቸው፣ እግዚአብሔር አግብቷቸዋል። ልጆች ወልዶባቸዋል። አምላክን ነው እንደዚህ የሚሳደበው። አምላክን እንደዚህ እንደግለሰብ ምን እያለ ነው? ሸርሙጦችን አግብቶ አስወልዷል እያለ የሚሳደብ ኡስታዝ ነው የሚመሩበት። ከዚህ በላይ ብልግና የለም። ግለሰቦችን መሳደብ ሜቢሺ አምላክን ፈጣሪም ሸርሙጦች አግብቶ ወልዷል። ምን አይነት ቀፋፊ ቃል እንደሆነ አስቡት። ክርስቲያኖች እንዴት ነው? ሰው አባንኑም አሁን አነቁም። አሁንም ምን እየተካሄደ እንደሆነ በጎር አታዩ? እና ይህን ቪዲዮ ሼር አድርጉት። እንደነኛ አይነት ገዳዮች የሞት አዋጅ ሲያስነግሩብን ኤኒቲንግ ሀፕን ቢያደርግ ተጠያቂ እንደሚሆኑ ሁላችሁም የመረጃ አሰራጩት። ቴንኪው